እሺ ጋይስ እንዴት ናችሁ? ዛሬ በለቀቁላችሁ ቪዲዮ የሚፓስን አከፋፈት ሙሉ ስቴፑን ታዩታላችሁ ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሚፓስ አፕሊኬሽን ስንከፍተው እንደዚህ ያመጣልናል። ከዛ ኔክስት እንለዋለን። ከዛ ኔክስት እንለው ሳይን አፕ ያደርጋል። ፌስ አይዲ ይጠይቀናል። ፌስ አይዲ ከሰጠነው በኋላ ይከፍታል። ከዛ በመቀጠል ቬሪፊኬሽን ኮድ ቬሪፊኬሽን ለማሳለፍ በፐዝል ነው። ፐዝሉን ትንካልን በኋላ ያሳልፈናል። ከዛ እኔ እንዳጋጣሚ በአፕል አይዲ ነው የከፈትኩ። እናንተ በኢሜል ወይም በስልክ ቁጥር መክፈት ትችላላችሁ። እኔ በአፕል ነው የከፈትኩ። ከዛ በመቀጠል ልክ እንደዚህ ያመጣላችኋል። ኢሜይላችሁን ኢንቫይቴሽን ኮድ እኔ ሞሎን ትሞላላችሁ እዚህ ጋር። ሌላውን ኢሜይላችሁንና ፓስወርዳችሁን ነው የምታስገቡ። ፓስወርድ የፈለጋችሁን ፓስወርድ ማስገባት ትችላላችሁ። ኢንቫይቴሽን ኮድ የምትለዋን ግን ሌላ ቦታ ላይ ስለማታገኙት እዚህ ጋር የምጽፎን ታስገባላችሁ። ከዛ በመቀጠል አይ ዶንት ሃቭ ኤምኢአይዲ ዋሌት የሚለው ነው የምትነኩት። ምክንያቱም ታችኛው ኦልሬዲ አካውንት ክሬት ሊያደርጉ ነው። የመጀመሪያው ግን እኛውን ክሬት ያደርግን ስለሆነ የመጀመሪያውን ነው ክሊክ የምናደርግ። ያው የታችኛው ከዚህ በፊት ክሬት ሊያደርጉ ነው። የመጀመሪያውን አሁን ክሬት እያደረግን ስለሆነ ገና እንደ አዲስ ተጠቃሚ ነው የሚያስገባም ማለት ነው። ከዛ የመጀመሪያውን ክሊክ እናደርጋለን። ከዛ በመቀጠል ስኪፕ ሌተር እንለዋለን። እዚህ ታች ላይ ያለችው ሰማያዊ ስኪፕ ሌተር ካልነው በኋላ ደግሞ ቀጣዩ ፔጅ እዚህ ጋር ባክአፕ ሌተር እንለዋለን። አሁን እዚህ ጋር ባክአፕ ሌተር ነው የምንለው። ከዛ ኮንፊርም እንለዋለን እዚህ ጋር አሁንም። ከዛ የስ ብለን ነው የምንጽፍ። ፐርሚሽኑን ወይም የነሱን ፍቃድ መስማማታችን ለመግለጽ የስ ብለን ነው የምንጽፍ እዚህ ጋር YES ማለት ነው። እነሱን ፐርሚሽን ፍቃደኛ ነው የሚለውን እንትን ለማለት። ከዛ አሁን የስ ብለን ከጻፍን በኋላ ኮንፊርም እንለዋለን። ከዛ ሴቭ ኤንድ ኢንተር ነው የምንለው። እዚህ እታች ላይ ያለውን ክሊክ እናደርገዋለን አንድ ጊዜ። ከዛ በኋላ በፌስ አይዲ ይወስዳል ወይም ፓስወርድ ይጠይቃችኋል ወይም አሎ ትሉታላችሁ እዚህ ጋር። ከዛ በኋላ እምቢ ካላችሁ ግን ሴቲንግ ውስጥ ገብታችሁ አፕ ብላችሁ ሰርች አድርጋችሁ ሚፓስን ትፈልጉታላችሁ ወርታችሁ ስክሮል በማድረግ። ከዛ ሚፓስን አንዴ ክሊክ ታደርጉታላችሁ ካገኛችሁት በኋላ። ከዛ ፎቶ የሚለውን ትነኩታላችሁ። ከዛ አድ ፎቶስ ኦንሊ የሚለውን ከነካችሁ በኋላ ፓስወርድ ወይም ፌስ አይዲ ይጠይቃል። ካለፈ በኋላ ስትመልሱ ቬሪፋይ ነው የሚል ይመጣላችኋል። ወደ ሚፓስ አፕ ስንመለስ ማለት ነው። ቬሪፋይ ነው ስንለው በናሽናል አይዲ ድራይቨር ላይሰንስ ወይም ፓስፖርት ነው ቬሪፋይ ማድረግ የምትችሉት። እኛ በናሽናል አይዲ ነው የምናደርግ። ከዛ ቬሪፋይ ነው ካልነው በኋላ ይህን ገጽ ያመጣልናል። ኢትዮጵያ የሚለውን ራሱ ነው የሚመርጠው አውቶማቲካሊ። ከዛ ላስት ኔም ፈርስት ኔም እዛ ናሽናል አይዲ ላይ ያለውን ራሱ ታስገብታላችሁ። ለጊዜውኛ ናሽናል አይዲ ነው ክሬት የምናደርግ። ስፔሊንግ ኤረር ካለ አይከፍትላችሁም። ስለዚህ ስፔሊንጉን ተጠንቃችሁ ከዛ በኋላ አይዲ ነምበር ታስገባላችሁ። ፍሮንት ፌስ አይዲ እና ባክግራውንዱን የአይዲውን የፓስፖርቱን ፎቶ አንሳችሁ እዚህ ታስገባላችሁ። ከዛ በመቀጠል የፐዝል ቬሪፊኬሽን ኮድ ያመጣል። ቬሪፊኬሽን ማለቴ ይቅርታ ሶሪ ኮድ ስላልኩ። ከዛ በመቀጠል ይሄን ካለፋችሁ በኋላ ኮምፕሌት የሚል ይመጣል። እዚህ ጋር ኮምፕሌት ከማለቱ በፊት ብሊንክ አይናችሁን ብሊንክ አድርጉ ይላል። ወደ ጎን ወደፊት አንገታችሁን አንቀሳቅሱ ይላል። ለቬሪፊኬሽን ማለት ነው። ፌስ አይዲ ሲወስድ እናንተ መሆኑን ለማረጋገጥ ይፈልጋልና ራሱ ፕሮሰሱን ስቴፑን ያሳያችኋል። አይናችሁን አንቀሳቅሱ ይላችኋል እና ያን ካለፋችሁ በኋላ ኮምፕሌት ነው እንጫናለን እዚህ ጋር። ከዛ ቬሪፋይ ነው እንላለን። ካልነው በኋላ ኦንቼን ቬሪፊኬሽን ኮድ ኦንቼን ቬሪፊኬሽን ሚል ያመጣልናል። ከከፈት ነው ከ24 ሰዓት በኋላ ነው ምላሽ የሚሰጠን እና አሁን ከ24 ሰዓት በኋላ ለእናንተ ሁሉ ምላሽ ይሰጣችኋል። ቬሪፊኬሽን ተሳክቷል አልተሳካም የሚል ይሰጣችኋል። በፕሮሰሱ ላይ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ እንሰራዋለን። ይመሻችሁ።